ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ ናይል። አይጠየፉኖ ይታያል ኸሚሴ ፍቅር ያልገባው ሰው ምን ያረጋል ደስ እንደ ቀልድ እኮ ሀገሩን ብሎ ተሄደ። እንደው ወቅት አለው። አባትሽን ከእናት በበለጠ መንገድ ልገልጽልሽ ስለፈለኩ ነው። እሺ አይመጣም ምን ትተሽ ይመጣልን ባሰብሽ ነው ወጉ። ማንን ጥሎን ችግር ምን አለ እስኪ ላታመልጭኝ ባታሮሩጭ። ስምሽ ማለት እኮ ነገሩና ወይ ደግሞ አስገድይልን እኛም እንረፍ። ይቅርታና መርዶ በጠዋት ነው የሚናገረው ሲባል ሰምቼ እኮ ነው። መጀመሪያ ልጅቱ ዲና ነው ስለገንዘቡ የሚጠየቅ ለማጥለው እንዴ? እስማ አንዴ መጨረሻ የምታደርግልኝ ነገር አለ። ታውቂያለሽ፣ ፈጣሪ አንቺን የኔ አድርጎ ስለፈጠረ ደግሜ ደጋግሜ ነው የማመሰግነው። ግን ያንተ ባልሆን ኖሮ ምንድን ነበር የምታደርገው? መቼም ለመቀማት አልሞክርም ማለት ምክንያቱም ስትፈጠሪ የኔ ሆነሽ ስለተፈጠርሽ ሚስቴ የሰው ትሆናለች ብዬ አስቤም አልሜም አላውቅም። እኔ ግን የሰው ብትሆን ኖሮ ተጋድዬም ቢሆን የኔ ነበር ማረግክ። መዋደድ እያለ ሞት ምን አመጣው? የኔ አባት የኔ ባል በመሆኔ የወታደር ሚስት በመሆኔ በጣም ነው የምኮራው።
ዛሬም ጸደይ አልመጣችም። አልመጣችም። ብዙ ጊዜ እንድትቀራለች። ምን ነው ቆየች ግን አንተ ግን እሷ ለምን እንደዚህ እሷ ለማግኘት ያለስክበት እንደው ብትጸድይና ሜላ ቦታ አትደርስም? ቆይ ነው የምለው ግን ቆይ ግን በምንድን ነው የምትቆርጥ? ምን ብታረግ ነው እንደዚህ ቆይ ቀኑ ሙሉ የሚያመላልስ? የኔን የፀጉር አቆራረጥ ስታይል ብታውቀው እሷ ብቻ ነች። ሌላ ማንም ሰው አያውቅም አይደል? ለዚህ ፍላት ፀጉር አይነ ፀጉር ይቆርጣል ወይ እሷ ተክላለ ነው ከዛ የምትቆርጥ? ይልቅ እስኪ ደውልላትና ስንት ሰዓት እንደምትወጣ ጠይቃት፣ ወይንም ቁጥሯን ስጠኝ። ደውለህ እዛው ልትቆርጥ ነው ወይ መከራች? እዚህ ጋር ልትለቀው ለሌላ ጊዜ እማ አቤት። ቆይ እስቲ ግን ከኔና ከአባትሽ ማን ነው የምትወጂው? እንዴ ምን ጥያቄ ያለው? አባቷ ነው። ምን የኔ ልጅማ አታደርገው እንዴ? ማንን ነው? ምንም አታስጨንቂያት። እስቲ ቆይ ዝም በል አንተ። ኧረ ራሷ ትምረጥ። ምረጭ ነው እኔ ነው አይደል አባትሽ? ሁለታችሁን። እኔ ቆንጆ ነይልኝ። የኔ ሀሳብ አይበቃም? ገብተህ ቁርስ አንበላ? እነሱን ካላበላው ደሞዝ አይከፈልም። ደሞዝ ስራ ያረከው ማነው ደሞዝ ቢከፍልክ? በምድር የለም ከላይ ከሰማይ። የኔ አባት በጣም እኮ ነው የምወድክ። ይታርከሽ እንደዚህ በደንብ ጥብቅ አድርጊ። ተነስ በል እንብላ ግባን። እንዴት ነሽ? ደህና። ትምህርት እንዴት ነበር? ጥሩ ነው፣ ቆንጆ ነው። እንዴት ነሽ? ጠፍተሻል ብሎሻል። እና ሰሞኑን ስራ እንደበዛብኝ አልነግሪው? ነግሬው ነበር። እና ታዲያ ዙር መቅረት ከኔ ትምህርት በልጦ ነው ወይ ብሏል። በፍጹም ይቅርታ በይልኝ። እራሷ መጥታ ይቅርታ ትበለኝ ብሏል። በቃ እንደውም የልጄን የፈተና ውጤት ላመጣ ሲሄድ በዛው ይቅርታ እለዋለሁ። ዛሬ እንዴት ነው ፈተና? እንዴት ነበር ያላልሽ? እረስቼው አይደለም እና በፈተና ተወጥሮ የዋለውን ጭንቅላትሽን ፈታ ላድርገው ብዬ ነው በጨዋታ። እሺ ምን ሀሳብ የለም። ካነሳሽው አይቀር ታዲያ ፈተና እንዴት ነበር? ጥሩ ነው። ሁለቱንም ፈተና ደፍኜ ነው የመጣሁት። የኔ ጀግና። እንደ አባዬ? እንዴት ማለት? አባዬ ሄዷ ጀግና የሚለው እሱ እንደሚለኛል። ስራ እንዴት ነበር አንቺ ጋስ? ቆንጆ ነበረ። ህዝቡ ጸጉሩን ይቆረጠዋል አይደል? በጣም እንጂ። ወንዱ ለጸጉሩ ማሰብ እንደተው ነው የምነግርሽ። የተስፋፋ በረሃማነቱ የሚቀንስ ይመስልሻል? ስለ በረሃማነቱማ ባናወራ ነው የሚሻለው። ወንዱ ለጸጉሩና ለጭንቅላቱ ማሰብ እንደተው ነው የምነግርሽ። በዚህ ከቀጠለንማ በምስራቅ አፍሪካ አንደኛ በበረሃማነት ምን ሸለም ነው የሚመስልኝ። ይሁና ይሄንንስ ባላየብን ሀገራችንን ሰላም አድርጎልን በረሃማነቱን አስፋፋል። መቼም ከጦርነቱ ይሻላል ብዬ። ልክ ነሽ የኔ። አባ። አቤት። እነዚህ እርግቦች እንደለምዱ ነው ሁሌ ምግብ የምሰጣቸው? አይደለም። እና የፈጣሪ ፍጡራን ስለሆኑ ልመግባቸው ብዬ ነው። እና ፈጣሪ የመግባቸው? እሱማ እኛ እንድንከባከባቸው በሱ ተመስሎ እሱን ሰጠን። በተዘዋዋሪ እኛ ስንንከባከባቸው እሱ ተንከባከባቸው ማለት ነው። እሱ ስለፈቀዳል በሰላም ወተን እንገባ። ስለዚህ እነሱም እንዲኖሩ እኛም እንከባከባለን። እሺ? አጀባ ጀብ እየበሉ መንጀብጀባ አዩ እንዲያው ልሻስ እንዲያው አምናት አለስ ሀቻ አምናት አለስ አዩ እንዲያው ግርም እኮ ነው የሚለው ወንድም
ዝናቡን በወቅቱ አይዘንብ፣ መኸሩም እንደወትሮ አይደል። በከብራለሁ የዛሬው አየር ደግሞ እንዴት ነው ያስጠላው? አይደለም በቀን 12 ሰው እየቆረሽ ስራ የለም ትያለሽ። እኔ ምን ልበል? ትናንትና እኮ ነው የቆረጥኩት። ቆይ ግን ጸጂ እንደው አንዳንዴ እንቆይ በስራ በደንበኛ ብትበልጭን ምን አለ ለሞራላችን ብታስቢ። ማለት ምን ማለት አለው? ይሄ ባለፈው አንቺ ስትሄጂ እኔ ወንበር ላይ የተቀመጠው ሰውዬ በቃ ተይው ሲመላለስ ነው የሚውለው። በቃ ተኛማ ተመላላሽ ታካሚ ብየዋለሁ። ብታይ እዚህ ይመጣልሽና ጸዲ የለችም፣ ጸዲ ነገ የምትመጣ ይመስልሃል፣ ጸዲ ከነገ ወዲያ የምትመጣ ይመስልሃል፣ ምግብ በልታለች። እኔ ምን አውቃለሁ? የምሬን እኮ ነው ጸዲ። በቃ ግራ ነው የገባኝ። አንዳንዴም ነው ልጅ ቤት አካሪያችን እየመሰለኝ ብቻ በመጣ ቁጥር ድንግጥ ውክክ ነው የምለው። ተው ዝም ብሎ ነው በቃ ልጅ መጣና ልክ እንደነዚህ ወንበር የሆነ ቦታ ላይ ይቆምና ለረጅም ሰዓት አስቦ ደህናውን እያለኝ ይወጣል። እኔ እኮ እየፈራሁት ነው አሁንስ። አይ ፊት ጨዋታ እኮ በጣም ነው የሚያዝናናኝ። ምንድን ነው የምቀልደው? እኔማ አሁን ራሴን አንዳንዴ ሳስበው ልክ እንደ ነርሶች ዛሬ ዶክተሩ አይመጣም፣ ዶክተሩ ዘነገ ይመጣል፣ የሳምንት ቀጠሮ እምል ነው የሚመስለኝ እኮ። ወይ ደግሞ አንደኛውን ላጩና አስቀምጩና እኛ ምን እንረጋጋ። ደግሞ ተከይልኝ ብሎ ቢመጣስ? መከራው እኮ ብዙ ነው። ግን ጸዲ እኔ አሁን ዝም ብዬ ሳስበው ግን ይሄ ሰውዬ ለፀጉር ብቻ አይደለም የሚመጣው። ምን ይሆናል? ሌላ ግምት ነው። ዝም ጠርጥሬ ነው። ጥርጥር አለ አይደል? መጠራጠር ታውቃለህ። የወታደር ሚስት ነው አውቃለሁ እኮ ነገሩና ወይ ደግሞ አስገድይልን እኛም እንረፍ። ግቡ ታርጊ እንደኔ ወታደር መሆን የምትፈልጊው ወይስ እንደናቲ ፀጉር አስተካክል? በአንዴማ የሁለት ሙያ ባለቤት መሆን አይቻልም። በአንዱ ምረጭ። ይቻላል። ለምን አይቻልም? አሁን ለምሳሌ ያህል ወታደር ሆኖ አውሮፕላን አብራሪ አለ፣ ወታደር ሆኖ ታንከኛ አለ፣ ወታደር ሆኖ የኮምፒውተር ሳይንስ ባለቤት ሆኖ አለ። ስለዚህ አንቺ የሁለቱ ሙያ ባለቤት ነሽ ማለት ነው አይደል? የኢትዮጵያ የመከላከያ ሰራዊት የተከፈተበት የጦርነት ዘመቻ አፋጣኝ የሆነ መልስ ለመመለስ የመከላከያ ሰራዊቱን ወደ ጦርነቱ ስፍራ እንዲያመራ ትዕዛዝ ተላልፏል። ይህም በእንዲህ እንዳለ የአካባቢው የሚገኝ የጸጥታ አካልና ህብረተሰቡ አካባቢውን በተቀናጀ መልኩ እንዲጠብቅና ከሀገር መከላከያ ሰራዊት ጎን እንዲሆንም ጥሪ ቀርቧል። ወታደር ነኝ እኔ የሰላም ዘብ ቀንዲል ለወገኔ፣ ወታደር ነኝ እኔ የማላፍር በአባቶቼ ወኔ፣ ወታደር ነኝ እኔ የሰላም ዘብ ቀንዲል ለወገኔ፣ ወታደር ነኝ እኔ የማላፍር በአባቶቼ ወኔ፣ ወታደር ነኝ ወታደር ነኝ ወታደር ወደ ጦር ግንባር ሲሄድ በድል ተመለስ ነው የሚባል። ባብተሽ እንድታባብኝ አልፈልግም። የወታደር ሚስት ደግሞ ሁሌም ወታደር ነች። እሺ በድል ተመለስልኝ ነው ጌታ። በድል እንደሸኘን በድል ተመለስና ባንዲራዋን ለሀገር አስረክብ።
እኔ እኮ ግራ ግብት እያለኝ ነው። እንዲሁ እያየነሽ እኮ ደንበኞቻችንን ደንበኞችሽ አደረግሻቸው። ቆይ ግን ጸዲ በምንድን ነው የምትቆርጫቸው? በምን ቆርጣቸዋለሁ? በማሽን ነው? አይ በማሽንማ አይደለም። ከማሽኑ ችግር ነው ብዬ እኮ ያንቺን ማሽን ወስጄ ብጠቀም አይደለም ልቆርጣቸው፣ ተስፋ የሚያስቆርጥ ነገር እየተናገሩኝ ነው የሚወጡት እየገላመጡኝ። እሺ ታዲያ በምንድን ነው የምቆርጣቸው? እኔ ምን አውቃለሁ? አንቺ ነሽ የምታውቂው። ጸዲ በቀን እኮ አንድ ፀጉር ነው የምቆርጠው፣ እሱንም ቅርጽ ብቻ። እንዴ ግራ ገባኝ እኮ። ኧረ እባክሽ ምከሪ። ይኸውልህ ኤፊ፣ እኔ ምንም ከእናንተ የተለየ ነገር አላደርግም። ባይሆን እኔም ብለው የሚመጡትን ከስተመሮቼን በስርዓት ተንከባክቤ ስለምሰራቸው ነው። ያፍሩብሃል እያልሽኝ ነው እንዴ? እኔ ምን ሁሉንም አኩርቼ ነው ውሃ ቅባት አበጥሬ ነው የምቆርጣቸው። ቁጭራሽ መጀመሪያ ነው እኮ ጄል መቀባቸው። ልቆረጥ ነበር። ይቅርታ፣ እኔ ልወጣ ነው። እዚህ ግባ ነው ወንድሜ። ችግር የለም ይሁን፣ ለበጎ ነው። አንድ ነን እኔ እና እሷ፣ ጾታ ነው የሚለያየን። ቁጭ በል። አይዞህ አይዞህ፣ ምንም ችግር የለም። እኔ እንደምን አድርጌ እቆርጣለሁ። ደህና ሁን ኤፊ። ትመለሻለሽ? አይ ዛሬ እንኳን የምመለስ አይመስለኝም። ወንድሜ እንደዚህ ይሁን፣ አንገት እንዳይቀጭ። ምንድን ነው የምትፈልገው? ባላቶኒ ነው ምንድን ነው? ከአንተ ፊት ጋር የሚሄደው ባላቶኒ ነው። ፌዲንም ይሄዳል ከአንተ ጋር። ፌዲንም ሁሉንም ብትጠቀም ለአንተ ናይስ ነው። ምንድን ነው የምትፈልገው? ባላቶኒ ማንን ጥሎን ሄዷል? እና እኔ ምን አገባኝ? ማንም ጥሎኝ ሄደ አልሄድም። አምጣው ጨርቁን። እሺ ሄሎ ወንድም ጋሼ፣ እንዴት ናችሁ አቦ? ደህና ነኝ ወንድም ጋሼ። እንዴት ናችሁ እናንተ? መንደሩ፣ ቀየው፣ ገጠሩ እንዴት ነው? ደግ ናችሁ ወይ? ማኩዋስ? ማኪዬ ደህና ናት። እናንተስ ጋር? ደግ ነን እኛ። ማን ይኸው ሞላው ማቲዎቹ ቀየው ሁሉ ደግ ነው። ነይ እናንተሳ? እንደውም ዛሬ እኮ ስትናፍቀኝ ደውልልካለሁ እያልኩ ምንም አላደርሰኝ አለ። አጨዲያ ጉልበት ተፈታተን። ምርቱ ባያጠግብም አደከመን እንየ እንጂማ ባይኔ ወለሳት ወለሽ አታድሪም። እንዲያው ስለየውንዋ ምን አዲስ አላችሁ? ምንም የለም ወንድም ጋሼ። ያው በቴሌቪዥን እና በሬዲዮ እንደምንሰማው እነሱ ሀገሪቷም እንደ ቆዳ ተወጥረዋል። እንዲያው አልፎ አልፎ ኔትወርኩቱን ሲያገኝ አይደውም? መደወሉንም አዎ ይደውላል። ያው ጦርነት ሰውና እንስሳ አይመርጥ። አንድ ቀን የሆነ ነገር ያደርጉብኛል እያልኩ እኔም በስጋት አለኩኝ። አይዞሽ እኔ አንቺ ጀግና ነው እኮ ባልሽ እኔ። ወንድም ቢሆን እኮ ነው የዘመተ። ለሀገር ማን ይተኛል ብለሽ ነው? እኛም ወረድ ያቅነተን ነበር። መዝግቡን ብንል ልንዘምት ሞልቷል ምዝገባ አሉ እንትኖቹ። እንዴ ወንድም ጋሻ፣ አንተ ደግሞ እንዴት ከአንድ ቤት ሁለት ሰው ይሄዳል እንዴ? ኧረ እንኳን መለሱክ። ኧረ አቦ ሁሉም ቀርቶብን እንደው ተክተልትለን በገባን ነበር እንዴ ወንድነት። በል በቃ ወንድሜ፣ ነገ ደውልልካለሁ ከስራ ስመለስ። ሁሉንም ሰላም በልልኝ እሺ? ታለምዋይ አኩዋን ሳሚያት እንቅ አድርገሽ እንዴ ነው እንዲያው ምን ሆንኩ ወንድም አለ። እኔማ መሆናለሁ ተሙዋ የሴቱቱ ነው ሲልይ ብቻዋን ደግማይ። እንዲያው ምን ታደርግ፣ እሱም ያለ ሀገሬ ብሎ አሻፈረኝ አለ። እሱማ ወንድ ነው አቦ፣ ወንድ እናቱ የወለደው ጀግና። እዚህ ሳያላ አታስታውስም? ደግነቷን ተለይነ ስታዲግ መሆን ትፈልጋለህ ሲሉት ወታደር ይላል ነው ደረቱን ገልብጦ አቦ። እንዲያው ነፍሳቸውን ይማረውና አባቱ ቀያቸውና ሀገራቸውን እንዴት እንደሚወዱ ደርሰሃልና በሳቸው ጊዜ አንተው እኔ ነጭ ፈረሳቸውን ባንዲራ አልብሰው ሲጋልቡ እንዲያው ንጉስም አይልም ይመስሉት እንዲያው ከሽበታቸው ከጺማቸው ጋር አቦ። አይ ወንድ ልጅ ነው እሱ። ታዲያ ስጋ ባዳ ነው። ከነዛ ግርማ ሞገሳቸው አፈር ወሰዳቸው። እንዲያው የአፈር ነገር አይገርምም ወንድም አለ። እንዴ እንደረገጥናት
እሷም ከስራ አርጋ በተራዋ ትረግጠናለች። አሰራሩ ነዋ። ተላይ ያለው ተታይ ያለው ተላይ እንዲህ እኮ ነው። እኔ ገልብጥብጥ እኮ ነው። ኧረ ይሄ ሀብት ዛሬ እንደው ፍቅሬን አበላኛል። ሄሎ እናት። ወይ ዮኒዬ፣ የኔ ጌታ እንዴት ነህ? እንዴት ናችሁ? እኛ ደህና ነን። አንተ እንዴት ነህ? ጦርነቱስ እንዴት እያደረጋችሁ ነው? እኛ እኮ በሀሳብ አለቅን። መቼም የጦርነት ጥሩ የለውም። ቢሆንም ግን አንዳችን እየወደቅን አንዳችን እየተነሳን በድል እንወጣዋለን። አይዟችሁ አባቴ። በአዲሱ ትምህርት ቤት አዲስ ጥያቄ ተጠይቃችሁ? ምንድነው ጥያቄ? ያንቺ አባት ምን አይነት አባት ነው ተብለ? ምን ነው? አይ ምንም። አርጊ ጫማሽ። ባለፈው ስለኛ ስጠይቅሽ ቶሎ መለሳሽልኝ ነበር። አሁን ተጨነቅሽ። አይ የኔ ልጅ አልተጨነኩም እኮ። ይኸውልሽ አባትሽን ከእናት በበለጠ መንገድ ልገልጽልሽ ስለፈለኩ ነው። እሺ ያንቺ አባት ሀገሩን የሚወድ ለሀገሩ ትልቅ ክብር ያለው ዳር ድንበሩን የሚጠብቅ ለሀገሩ ዘብ የሆነ አባት ነው ያለሽ። ሚስቱን የሚያፈቅር ለሚስቱ የተለየ ቦታ የሚሰጥ ልጁን በስነ ምግባር ቆንጆ አድርጎ ያሳደገ አንቺን ለማሳደግ ብዙ መስዋዕትነት የከፈለ ጀግና ምትኮሪበት አባት ነው ያለሽ። አንተ ሰውዬ ግን ለምንድን ነው የማትተወኝ? እኔን ሰውዬ ትንሽ እንኳን አታስብም? ምንድን ነው ማስበው? ደግሞ ይኸውልሽ ምስልሽ አእምሮዬን ጋርዶት ማሰቢያ ቦታ ሰጥቶኛል። ደግሞ ፍቅር ማሰቢያ ጊዜ ሲሰጣል ብለሽ ነው? ቆይ የራሷ ህይወት ያላትን ሴት ትዳሯን አክብራ የምትኖርን ሴት በየቀኑ እየመጡ እንደዚህ ማስቸገር ለአንተስ ጥሩ ነው? ምንድን ነው የምታካብጁ? ላቅም እንዴ ባሌ የምትዩ ሰውዬ ጦር ሜዳ ሄዶ ስንት ጊዜው ይኑር ይሙት በማይታወቅበት ሁኔታ ነው። በእርግጠኛነት ደግሞ አይኑር አንተን ብሎ ሰው እንግዲያውስ ልንገርህ፣ የሀገሩን የኢትዮጵያን ጥሪ ተቀብሎ ራሱን መስዋዕት ለማድረግ ልጄ ሚስቴ ሳይል የዘመተ የጀግና ወታደር ሚስት ነች እየተባልኩ መኖር እመርጣለሁ። ደግሞ የወታደር ሚስት ወታደር ነው። ምን አለ እስኪ ላታምልጭኝ ባታሮሩጭ። ዛሬ እንግዲህ እንደተለመደው ሁሉም ተማሪዎች ስለ ሀገራቸው የገባቸውን የሚወያዩበት ጊዜ ነው። ሀገር ማለት እናት ነች፣ ጥበብ ነች፣ መኖሪያ ነች፣ ጋሻ ነች። ኢትዮጵያ ከሌለች እኔም አንቺም
አባቢም ማንም መኖር አይችልም። እሺ ሀገር ማለት ደግሞ ሰው ነው። እኔን አንቺን ሁላችንም ስንፋቀር ስንዋደድ ነው ሀገር የምትሆነው። ስለዚህ እኔ ቆንጆ አንቺም እንዳባትሽ ጀግና መሆን አለብሽ። ለሀገርሽ መከታ በተማርሽበት ትምህርት ስኬታማ ሆነሽ ሀገርሽን እኔንም አባትሽንም የምታስደስቺ ጀግና ልጅ መሆን አለብሽ። እሺ ሄሎ ወንድም አለም። ሃሎ እንዴት ውላችኋል? አንቺው ደግናችሁ ሄድናችሁ ወይ? እንዴት ናችሁ? ደግነን ነኝ እኛ። ደህና ነኝ ወንድሜ። እንዴው ዘንድሮማ የምቆጣጠርልሽንም አዘገየሁብሽ። በይ እንዴው አፉ በይኝ። እንዴው አልሞላ ብሎኝ ነው። አንቺው ፍሬም የለው። አይ ወንድሜ ይገባኛል። ምን በቴሌቪዥንና በሬዲዮ ምን ሰማው እሱንም አይደለ? አሁንማ እኮ ከኛ ኑሮ በበለጠ እናንተ ኑሮ ያሰጋ ጀምሯል። እሱን እንኳን ታዩ ጨርሷል። ተዳፈነን ነኝ ያለመርሻትን እንዴው በመጠኑ አላሳጣሽም። ነገ ማልጄ ከተፈላለሁ አንቺው ዘንድ ጠይቄሽ እመለሳለሁ። በይ እሺ ወንድሜ በቃ ጠብቀሃለሁ። ሰላም ግባ። እሺ እህታለም የነገ ሰው ይበለን። በይ እሺ ወንድሜ። አንድ ዕለት ለተማሪዎች ስለ አባትነት የሚገልጽ ጽሁፍ ጽፈው እንዲመጡ አዝዣቸው ነበርና ልጆች በጣም ቆንጆ ጽሁፍ ነበር የጻፈችው እና ስለ አባቷ ያላት ፍቅር እኔ ራሱ ኩሩ አባት ነው ያላትና በጣም አሪፍ ጽሁፍ ነበር። እንዲያው እህታለም በመሄድ በጣም ነው ደስ የሚላት። ኋላስ እሱም ብዬማ ያለ ወቅቱ የተነሳው ጥቂትም ቢሆን ታሳርፋታል። እስቲ ሆነ ተሙዋ ወየ ወንድም አለ እንደ ቀልድ እኮ ሀገሩን ብሎ ተሄደ። እንደው ወቅት አለፈው ወገን እንደው ሰው ተወጣ ነው። አንተ ምን ታደርግ ተሙዋ ወየ ወንድም አለ ነሳማ የቋጠርኳትን ከረጢት ታመጣልኛለህ? ፀሐይቱ ሳታቀዘቅዝ ከተማ ገብቼ አይሻልም? እሺ ወንድም አለ ነሳማ አምጣት። እሺ ደግ አውቶቡስ ተራው ትሸኘኛለህ? በል ደግ የልጅ አባት ለልጁ ጥሩ አባት ሆኖ ነው ያሳደጋት፣ በትምህርትም በተግባር። ለዛ ነው ልጄ በአባቷ የምትኮራው። ምንም ባያደርግላትም ምንም ባይፈጥርላትም ግን ጥሩ አባት ሆኖ አባትነቱን አሳይቶ አሳድጓታል። ጀግና አባት ነው ያላት በጣም። እሺ ሄሎ እንዴት ነሽ? ደህና ነሽ ወይ? እባክሽ እኛ ጸጉራችንን ያላንቺ አነስነካም ብለን ጭፍርር አለብን እኮ ጸጉራችን። ከሰላም እኮ ነው ግን የጠፋሽው? ይቅርታ እንዴ ቢሮ ውስጥ ነኝ። አንቺ ደውላለሁ። ኦኬ አቺ ይቅርታ ደውላለሁ መልሼ። በቃ ምንም ችግር የለም በኋላ ደውልልሻለሁ። ይቅርታ አንስ ነው ሰላም ነው? አዎ ሰላም። እና ትምህርት ቤት ውስጥ ያላት እንቅስቃሴ ውጤቷ ምናምን ጥሩ ነው አይደል? ጥሩ ነው የምትሳተፈው። እኔ በጣም ወዳት ተማሪ ናት። ቤት ውስጥም አንቺ እንደምታግዣት በደንብ ያሳያል። ያው ከእግዚአብሔር በሚሰጠው እንደዚህ አይነት ልጅ እኔ ምንም አድርጌላት አይደለም። እንዴት ናችሁ? ና አንድሜ ግባ። እሺ ግባ። ማኪ ትንሽ አጎትሽ መጣ። ማክዋ እንዴት ነሽ? እንዴት ነሽ? የኔ ፈረንጅ የኔ ነጭ ነኝ። አድክልኝ። ቁጭ በል እስኪ ወንድም። እሺ ተናወራ ያገባው እሰይ
እሰይ ማክዋ ደግ ነሽ? ደህና ነኝ። አስኳላውሳ ተማሪ ቤቱ እንዴት እያደረገች ነው? ነየ ደግ ነው። ጥሩ ነው፣ ደስ ይላል። እሰይ እንዲህ ነው። ከቀለሙ ነው እሺ ማጥቀስ። ከቀለሙ ያጠቀሰ ላይ ያጠቅሳል። እንዲህ ነው። አባትሽ ሳይደውል እንደውም ትናንትና ደውሎ ነበር። አጎትሽን ሳሚልኝ ብሎኝ ነበር። ኋላማ ስሚኝ እማ እሰይ ነኝ እሰይ የኔ ያለ እንደው ደግልኝ ነይ እሰይ እንዲህ ግባ አቦ እንዲው የዘር መኩሪያ ያርግሽ ነይ የኔ ቀለም ነይ ወይ ወንድሜ ኧረ አንቺ ሞገግ ብለሻል። እንደ ከተሜ ሰው ፈክተሻል እንዴ? ነይ ዋስ የፈረንጅ አገሩ አይጠጣሽ ነው መስይ አይደል? አምሮብሽ እሰይ ማክዋ እማስሚኝ እንዴ አቦ አልወጣሽልኝ ነይ ማይስተጋውሽ እንዴ? ነይ እስቲ ወንድሜ ቀየው እንዴት ነው ገጠሩ? የት ነው እንዴ? አዝመራ ሁሉ ሲስት ብሎ እንጂ እንደ ቀድሞ አይደለም። የት ነው እንጂ እቺ ታዝመራ እንደ አቹ እንዴ ነቅታችኋል እንዴ? ወንድሜ ነቃክ እንዴ? እንዲያቀሰቅሽኝም አይደል እንዴ? ድመት ጥቁም እያደረግሽ የምትሄጂ? እኔማ እኮ ትናንት ስለደከመ እረፍት አድርግ ብዬ ነበር ዝም ያልኩት። ወይ ልከኝ ነው መጣሁ። ስራ ቦታ ደርሼ አስፈቅጄ እመጣለሁ። ደግ ነሽማ ቶሎ ዘልቀሽ ተመለሽ። እንዲያውማ ወጋሽ ወግ ማአት አንቺው ጥርቅሙ የመንደሩ የማቲው እንዳለ ወግ ቶሎ ተመለሽ ነይ። እሺ ወንድሜ በቃ ማኪየም ትንቃና አንተም ተነሳና ቁርሳችሁን ብሎ አዘጋጃችኋለሁ። ደግ ኋላ ዘልቀሽ ተመለሽ ቶሎ። ነሽማ ቶሎ ዘልቀሽ ነይ። እሺ ወንድም አለሜ እናወጋለን ነይ። አንቺሳ አታወጊም? ቆንጅት አንቺ እኮ ነው። ኧረ ምንም የላት አንቺው ፍንቅል እንዲያው ፍንጭር ነይ። አሮገች አራዛው ማጋር አዲስ አበባ እሺ አሳሪ ታስፈራለ ነይ ዝብሪዛ ተይ አነሳ ላሜን ነዲያፋት ደሞ አዲያፋት ደሞ አቃናፋት ተይ አንወርኳት አንቺው ስንት በሬዎች አሉ? እኔ አንዲ ማለት በቁጥር አታውቃቸው? ንብረቶችማ ያሉ አንዲ ባንዲ ነው እንጂ አበጥር የማውቅ። አይ ንብረት ለቤት ለመኪና ነው። እንስሳማ እንስሳ ነው። ኧረ እቺ ብስል መስለሻልና ነይ ሞኝቱ ተይ ማክዋ እንዲህ አሁኑ ሰው ሁሉ እንስሳ ሳይሆን እንስሳ ነው ሀገር ያቀናል። ነይ እንስሳ ነው የንብረት አንድ ሁለት ብለው የሚቆጥሩት ርስት። እኔ ምንም አልገባኝም። ይልቁንስ ዝፈንልኝ። ልሞዝቅ አንቺ ትደለቂያለሽ። ደግ ነሽማ አቦ ነይ ያዥማ አይጠየፍ ሆኖ ይታያል ኸሚሴ ፍቅር ያልገባው ሰው ምን ያረጋል ደሴ እነሽ እሺ ኋላ ድምጤ እንዴት ነው? ድምፅ ጥሩ ነው ግን ወጣ አቤት ወይዬ ዮኒዬ እንዴት ናችሁ? እኛ በጣም ደህና ነን። እናንተስ ጦርነቱ እንዴት እያደረጋችሁ ነው? ትንሽ ከፍቷል። እንደምንም እየተቋቋምነው ነው። አይዞህ አባቴ በርታልኝ። እሺ ልጄስ እንዴት ናት? ትምህርቷን በርትታ የተማረች ነው? እሷማ በጣም ደህና ናት። እንደውም ሳድግ የተማረ ወታደር ነው የምሆነው እያለች። ሄሎ ዮኒ
የሚገርም እኮ ነው ባካችሁ። ምን ማለት ነው? ከስተመር ቶሎ የሚሄድ እኮ ምን አውቃለሁ። በእናትህ እንዴ ምን ይሉታል? ስልክ አንስቶ እዚህ ጋር ደንግጦ ሮጦ መውጣት። ይሄን እኮ ለቲክቶክ ቪዲዮ እየሰራች ይሆናል እኮ ምን አለ እንዴ? እኛ እኮ ግራ ገባን። አንተ ምንድን ነው በቆረጥ የምትፈልገው? ስካቼኒ የሚባል ቁርጥ አለ። እሱ ልቁረጥ? አዎ እሱ ነው። አሃ እናትሽ መጣኝ አንቺ ጠፋሽብን እኮ አይደል? ምን ሆነሻል እናቴ? አትወሪንም እንዴ? ናፍቀሽናል እኮ እኔ ምን ሆነሻል? አንቺ እኔ ልጄስ እንዴት ናት? ትምህርቷን በርትታ የተማረች ነው? ስራ ቦታ እንደ ችግር ሳይገጥማት አይቀርም። እሺ ነኝ። እሺ እንዳትረብሽ። ደግሞ ክፉ አገኘብኝ። እናቴ ምን ሆነብኝ ነው? ለምንድን ነው የማታናግረን? ለምንድን ነው ብቻዋን ስቃ ብቻዋን የምታለቅሰው? የሆነችውን ለምንድን ነው ለእኛ የማትነግረን? አይመገን እነየው እንዲያው ተጨንቃ አስጨነቀችን። ማለት ተጨነቅሽ ነኝ። አይዞሽ ማኩዋይ ምንም አኮንሽ ማገነኔ አይሞለድ ደጉ የሮሃ ግማሽ ማያለሽ
ወይዘሮ ጸደይ አዲስ ነገር ስለሌለ ነው ዝምታን የመረጥነው። እንዳንቺም ብዙ ሰዎች መተው ይጠይቁናል። እሺ የት ነው ውጊያው? እኔንም ውሰዱኝ። አሃ እንደዛ ሊሆን እንዴት ይችላል? ተረጋጊ እንጂ። እኔም እንደ ባለቤቴ ሄጄ መስዋዕት ነው ለሀገሬ ደሜን ላፍስስ። ተረጋጊ ጸደይ። ባለቤትሽ ያለበት አካባቢ ሰላም መሆኑን ሰምቻለሁ። ኔትወርክ ምክንያት ሊሆን አይችልም። እንዴት ነሽ? ለምንድን ነው ዝም የምትይው? አትሳሳች፣ እኔ በሽተኛ አይደለሁ። እኔ በሽተኛ ነሽ አልጠኝ። ከጊዜ ወደ ጊዜ ባህሪሽ እየተቀየረ ነው። ለምን ዝም እንደምትይ እንደምታለቅሽ። ቆይ እናንተ ምን አገባችሁ? ንገሪ፣ ምን አገባችሁ? የኔ ባል የሚፈሰው ንገሪ፣ ምን አገባችሁ? ባለቅስስ? ትክክል ነው ባንቺ ነው። ነገር ግን እኛ ላንቺ ስለምንጨነቅልሽ ስለምንወድሽ ነው። እኔ የሚወደኝ ሰው አይበረክትልኝም። ቆይ ለምንድን ነው እንደዚህ ቤተሰቦችሽን ማታዋሪያቸው? እንደዚህ እንደኔ እንዲያብዱ ነው። ጸደይ ተረጋጊ። አሁንም አንቺን አይደለሽም። አዎ ልክ ነሽ። እኔ አይደለሁም። እኔ አይደለሁም። ልክ አይደለሁም። ልክ ነሽ። ማኪ ደህና ነሽ? ግን ሰሞኑን እየተከዝሽ ነው ብቻሽ። ምን ሆነሽ ነው? ቤት ችግር አለ እንዴ? እርግጠኛ ነሽ? እሺ ወደ ቤት መሄድ ትፈልጊያለሽ? ደክሞሻል? ትማሪያለሽ? እውነት ገበያለሽ? እሺ በቃ አሁን ስለሄዱ ቶሎ ሂጂ። እሺ አንዳንዴ የሚያስጨንቁን ነገሮች ይበዙና ለሰው ሳናካፍለው ስንቀር ልክ እንዳንቺ አይነት የጸባይ መቀየር ይኖራል እና ውስጥሽን ለሰው ስታካፍል ደግሞ ይቀልሻል። እስቲ ንገሪኝ ለኔ። አውቃለሁ እኮ ዶክተር፣ ግን አንዳንዴ መፍትሄ ይሆናል ብለው የሚነግሩኝ ሀሳብ የባሰ ሌላ ችግርና ጭንቀት ነው ይዞብኝ የሚመጣው። አሁን እና አንቺ ጓደኛሞች ነው አይደለም? ለኔ አካፊኝ። እሺ ምን መሰለሽ ዶክተር፣ እኔን ማይሳስበኝ ባሌ በሕይወት አለ የለም የሚለው። ልጄን ካላባት ነው ማሳድጋት ብዬ ሳስብ በጣም ነው ማዝነው። ትልልቅ ቦታ ሄጄ ጠይቄያለሁ። ባሌ ምን ላይ እንዴት እየሆነ እንዳለ እንኳን ቆሞ እንኳን የሚያወራኝ ሰው አላገኘም። ለዛ ነው ግራ ይገባል። ልጄን ሳያት የእሱ ፎቶ መጥቶ ፊቴ ላይ ነቀኛል። እሱ ነው ግራ ይገባል። በአማክርም ብነግራቸው ምንም እስካሁን መፍትሄ ያደረገልኝ ወይ ደግሞ መፍትሄ ያበጀልኝ ሰው የለም። ምንም አይነት አካል የለም። ጓደኞቹ በሄድኩኝ መስሪያ ቤት ሄዱ። ብዙ ቦታ ፈለጉት። ደግሞ ፍቅር ቢኖር እስካሁን ዝም አይለኝም። ቢያንስ ስልክ ይደውልልኛል።
እሺ ሰላም አለ ቆየ ምን ነው ስራ በዛበት? አይ ትራንስፖርት የለም። አዎ ከባድ አለ ሁሉ ሰላም። ሁሉንም ነገር በተነጋገርነው መሰረት እኔ ካንተ የምፈልገው እሷን በእጄ እንድታስገባልኝ ብቻ ነው። እዛ በተረፈ እኔ በቃሌ መሰረት የሚገባህን ክፍያ ከነቦነሱ ሰጥሻለሁ። ኧረ በጭራሽ አለቃ፣ እኔ ያው ስራዬ እኮ ነው። ምንም በቃ ይሄ ግዴታ ስለሆነ እኮ ችግር የለም። ይኸውልህ ሌላው እኔ አንተን እንደ መጠቀሚያነት የተጠቀምኩ እንደሆነ እሷ ማወቅ የለባትም። ካወቀች ችግር አለ። ስለዚህ መጠንቀቅ አለብህ በተቻለ መጠን። በጭራሽ አታውቅ። እኔ እኮ ለሷ ቪዚብል ነኝ፣ አልታይም። ሙት ያው ስራዬን ልወጣ ብዬ ነው። ያው ቤቷ ደግሞ ቅድም ያሳየው ነው እኮ የምትኖረው። አዎ ወደድከው? አሪፍ። እዛ አካባቢ ያለው ስራ የኔ ይሆናል። በጣም ጥሩ። እንደው ግን አለቃ የሆነ ነገር እያብሰለሰለኝ በቃ ማታ እንቅልፍ አልተኛው። ምንድን ነው? ቆይ ግን እቺ ጸደይ የምትባል ሴት የወደድካት እንደው ጸጉር ቤት ስትመላለስ ባያት ቅጽፈት ነው? ምክንያቱም ከዛ ውጪ ክለብ እንዳልል እሷ ክለብ የምትገባ ሴት አይደለችም። ቤተክርስቲያን እንዳልል አንተን ሳይ ቤተክርስቲያን የምትገባ ሰው አይደለህም። ግራ ገባኝ፣ ተጨነኩኝ። አንተ ዝም ብለህ ስራ ላይ አተኩርሽ፣ ሌላው የኔ ነው የሚሆነው። እኔማ አተኩራለሁ እኮ። እኔ ምናልባት እኔ ሰዎች እንዴት ተገናኙ ብባል ለማስረዳት እንዲመቸኝ እኮ ነው እንጂ እኔ ችግር የለውም። ቡና እንዲህና በርታ ለብልጽግና ለወገን መከታ ወንዞች ገደው የዋሉ ለልማት በከንቱ ፈሰዋል ለብዙ ዓመታት። አሁ ኢትዮጵያ ትቅደም አነገዋል ነይ ነው ነይ ማኩዋ ወነይ አንበስዬ አንቺ ታሁን በኋላ ኮሎኔል ማኩ ነሽ አንቺ ነይ እዚህ ሁይ እንበል ሃሌሉያ ታላቅ ምስራት ከብዙ ስር ዘመን ኢትዮጵያ ተፈታች። ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እንዲተርፍ ያዝነው ትንስስ። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። ኢትዮጵያ ትቅደም ኢትዮጵያ ትቅደም ኢትዮጵያ ትቅደም። እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራለን። መሻሻል ስራ እንጂ አይወድም ስንፍና። እና ይፊ በምን ምክንያት ስራ ቦታ መምጣት እንዳቆመች ምንም የምታውቀው ነገር የለም? ምንም ቦስ፣ እኔ ምንም በቃ ባለፈው እንደነገርኩት ስልክ የሆነ ሰው ደውሎላት ከዛ ሮጣ እንደወጣች አልተመለሰችም። እንዴ እኔ እንደውም እኮ የሚገርሙት ነገር የቲክቶክ ቪዲዮ እየሰራች መስሎኝ ተናድጄ እንዴት ካስተመረ እንደዚህ ይደረጋል ብዬ ነካ ሳጣራ ይሄ ዘበኛ ይሁን ወታደር ምናምን ባሏ ነካሱ ደውሎ ነው አሉ። ማለት መጥቶ ይሆን? እሱ ነገር ለማጣራት ሞክሬ ነበር ግን በጭራሽ አልቻልኩኝም። የመጣ አይመስለኝ። ለሱ ኢንተርፓላስ ለኔ የተለመደችውን ኮክቴል። እሺ ፊ ይሄ ባለፈው አብሯት ይኖራል ምናምን ያልከኝ ሰውዬ ማንነቱን አጣርታል? ማን ነው? እኔ እሱ ሰውዬ ዘመዷ ይሁን ወንድሟ ይሁን እህቷ ይሁን ልጇ ይሁን አባቷ ይሁን እኔ ህይወቴ ራሱ እንደሱ አልከበደኝም እሱን ለማወቅ። እንዴት እንዴ በቃ የሆነ ልክ እንደ ስልክ እንጨት የሆነ ቦታ ቆሞ ጸደይ ስል የለችም ጸደይ የለችም እያለ በቃ ቁም ስቃይ ነው ያሳየ። እንደውም እሱን ነገር ቦስ እኔ አጣራለሁ፣ እርሱ አይመለከቱትም። እኔ ይልሽፍ አንዴ መጨረሻ የምታደርግልኝ ነገር አለ። ችግር የለም ቦስ፣ ሁሉን ነገር እኔ አስተካክለዋለሁ። በጣም ጥሩ። እህል አያመጡልንም? መጀመሪያ የሚጠጣውን ሞክር። ያስ
ቁጭ በይ። እንዴት ነሽ? ደህና ነኝ አባ። እንዴት ነው? ህይወት ጥሩ ነው? እንግዲህ አባቴ ሁሉንም ነገር ለፈጣሪ ሰጥቼዋለሁ። እናንተ ደካሞች ድካማችሁ ይቀል ዘንድ ወደ እኔ ኑ አይደለም የሚለው? አዎ፣ ግን አባ እርስዎ በእኔ ቦታ ቢሆኑ ምን ያደርጋሉ? አየሽ ልጄ፣ እኔ ባንቺ ቦታ በሆን እንዲህ ነው የማደርገው ብዬ ለመናገር ትንሽ ይከብደኛል። አዩ አባቴ፣ ሰዎች ያልተረዱኝ ይሄንን ነው። ሲደክመኝ ሳይሆን ስጨርስ ነው የማቆመው እምለው። እሱስ ልክ ነሽ፣ ግን ደግሞ መሄጃና መዳረሻሽን ያላየሽ ጊዜ እሱም ችግር ነው። እሱስ ልክ ነው አባቴ። የወደቀ ሁሉ አይነሳም ማለት አይደለም። ማሰብሽን ሳይሆን ድርጊትሽን ተቆጣጠሪ እያሉኝ እንደሆነ ገብቶኛል። በይ በርቺ፣ አትጥፊ፣ እየመጣሽም ተጠመቂ፣ ጸልይ፣ በርቺ፣ አይዞሽ። እሺ አባቴ፣ ይፍቱኝ። እናይ ደጉለሻለ አረ እንደው ተጣፋንሳ አሃ እናይ ያው ጎሽ ማይ ሆነሻል። እናይ ምንድነው የሆንሽው? እኮ ነው የምልህ። እንደው ሳላውቅ የሳትኩት ያጠፋሁት አለ እንደው አፉኝ አስጨነቅሽኝ እኮ እናይ፣ ተጨነቅኩ እኮ እናይ። ዛሬ መጨረሻ ቃሌን ነው የምነግርህ። ለምን ቢባል ዮናታን ደውሎ ነው። አሃ ሞኝት ጅል ታዲያ ናፍቆቱ ነው የሚያስተክዝሽ? አያስ እኔም በስልክ እያወራ በጥይት መጥተው ሳይገሉት አይቀሩም። እንዲያው መገድኔ እንዲያው መገድኔ 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 አንቺ ወንድሜ ራሳችንን ነፃነት ለማረጋገጥ እኮ ከኔም ከማንም በፊት የአንቺ የውስጥ ጥንካሬ ይቀድማል። ሰውነንና በዚህም በዛም ቢሆን የተለያዩ ችግሮች ያጋጥሙናል። እነዛን ችግሮች ደግሞ እንዳልተፈጠሩ የምናደርገው በራሳችን የውስጥ ጥንካሬ ነው። አንቺም ለራስሽ ለውስጥሽ ጠንካራ ነኝ ብለሽ መንገር አለብሽ። እናይ ግድ የለም ሁሉን ነገር በወጉ አይመጣም ምን ትተሽ ይመጣልን ባሰብሽ ነው ወጉም። አይበለውና እንዲያው አሁን ተሰዋሳ ቢሉ ነይ ሞቷል ተሰዋ። አረ እንደሱማ ያለው ወዲህ ነው። አልሞተም። ውጣልኝ፣ እንደው ውጣልኝ። አሃ እናይ
አንቺው ዘንድማ ያለ መጣው ስርፋው ወይት እንደ ብያውቀዋለሁ ወይ ደግ ዛሬማ አጎትሽንም አስከፋው። ጥፋትሽ እየበዛ እናቴ። ኧረ እናንተ እንኳን እስቲ ተረዱኝ። እንዲህማ የኔ እንኳን አላሳዝንሽም እንዴ? አባዬ አደራ ብሎሽ አይደለ እንዲህ ሄደው። እኔ ቃሌን ጠብቄ እመለሳለሁ። አንቺን ቃልሽን ጠብቂ ያለሽን አስታውሽ እንጂ። አቃተኛ ባልችል ነው እናቴ። እግናችሁ አቦ እንደው እናትና ልጅ ስታምሩ። ወንድሜ ዛሬ አስከፋው አይደል? ኧረ ባንቺ ትይመል እንዴ እህታለም ባንቺ ቤተስኪያን ይጀልሳም ብዬ ነው ያንቺንም የኔንም ለመድኃኒዓለም ነገር ይመጣ። አይ እሱን እንኳን ተው አስከፍቼ ካል። ኧረ እንዲህ አለም የለ ሞሽ ማቅቦ ምነውማ እኔ እንዴ ዶክተር መጥተሻል እንዴ? ቆየው እኔ የምለው ለምን ነው የምትመግቢያቸው? ያው መኖር እንዲችሉ ነው። አይመስለኝም። እንዴ እና ምን መሰለሽ ባልሽን ስለሚያስታውሱሽ ማፉዋ ጎበዚቷ ነኝ። ቤተስኪያንን ስም ነው ዛሬ እንዴ? አሃ ነጠላም ያለሽ አንቺ እንዲሁ ከው እንዳልስልከኝ ነው እንዲሁ ልከኝ ነው ወይ? ምን ይሻላል? ምን ይሻላል? ወዲህ አሃ ወይ እንዴ አሃ አረ ለይሱ ተማለ እንጃ የኔ ልጅ ብሎሽ ወጋሽ እንዲሁ ልጅ ነው እኔ ታውን ቀደም ሞተ። ኧረ አሟት አያውቅም ወንድሜ እናቴ። ወይኔ ልጅ እመይ ኧረ ሰው አለ ማተን እኔ ኩል ምትልበለኝ ያለው እኔ ጥፍጥፍና ኧረ ልጄ ዝም አለችኝ ወንድሜ። ኧረ ማን ጣለብን እንዴ? ኧረ እንደው ምን ወረደ? ያላቅም እንደዚህ ዝም ብላኝ አታውቅም። አባቷ ቢኖር ይሄኔ ተይኝ
አጣጣው አሁን ትነቃለህ ታዲያ ይኸው ዶክተሮቹ እየተራራጡ ማለት ታዲያ ጋር ትነቃለህ እነግረዋለሁ ይሰማኛል እኔ ጥፍነኝ ፈገግታ እንግዲህ የተሰዉትንና የቆሰሉትን ለይተን አውቀናል። ከእንግዲህ የሚቀረን ለቤተሰቦቻቸው የማሳወቅ ስራ ነው። ነገ ጠዋት ወደ ጓድ ዮናታን ቤት ነው ያቀናለሁ። አንቺ ከሊስቶቹ ላይ ያየሽ የተቀረውን ለቤተሰቦቻቸው እንድትሳውቁ። ተቀብያለሁ ጓድ። እንዲያው ምን ሰን ካላ ወቅት ገጠመን በያይ በፍጥነት ህክምናውን ትጀምር ተብሏል። ደግ ኋላ ምንሻው እሱንም ማየ ትታከሚ ግን ደግሞ ቅድሚያ ክፍያ 60 ሺህ ብር አለ። ሲለም ሆነዋል ገና ለገናው። እስቲ አንተ እሷ ጋር ሆነ ጠብቀኝ፣ እኔም የሆነ ቦታ ደርሼ እመለሳለሁ። እነ ተመዋጋ ልደውል። እነሱ ምን ያደርጋሉ? ዛሬ ሰኞም አይደል ሐሙስ ነው እኮ ገበያው። ነይ ኋላ ሀብቶቹን አውጥተው እንዲሸጧቸው ነው። አንዳንድ ህክምና ውጭ ይሆናል። እስከዛ ድረስ ልጄ ብትሞትብኝስ? እስተዛማ መቼም ሙጫይቱን እንዴት ታመመ ይዛችሁ ሂዱ አይሉ መችስ አክሞትም። እንደዛ ሻይሉ አሰራራቸው ነው። እንዴት ነው ወጉ? በይ እንዴው ተጣረሰ ነገር ሆነሳ ሁሉ ነገር እንዴው ተዋወቀ ሲባል ሁሉ ህንጣ ገንብቶ እንዴው ጭራሽ ቁልቁል ሰው አይበልጥም። ነይ መጀመሪያ ልጅቱ ዲና መስሎኝ ገንዘቡ የሚጠየቅ። አረ እንዴት ያለ እንዴ! ተረጋጋ ወንድሜ። እስቲ እኔ ደርሼ ልምጣ። እንዴው ምን የተሰናከለ ነገር ገጠመን? እንዴው ምን ከይስ ጊዜ እናይ አረ ረቃባ አቦ
ስሜትሽ ጥሩ አይደለም። ምን ሆነሻል? እሱ አይመለከትም። ከኔ የምትፈልገው ሴትነቴን አይደል? እንዴ ከሴትነትሽ ምን ጉዳይ አለ? መዘባረቁን ተውና የምትፈልገውን አድርገክ። ጸደይ በጣም ግራ እያጋባሽኝ ነው። ምንድነው የሆንሽው? ልጄ ታማብኛለች። ስለዚህ ብር ያስፈልገኛል። የምትፈልገውን ነገር አድርግና ብር ስጠኝ። ጸደይ በዚህ መልኩ ስላሰብሽኝ በጣም አዝናለሁ። ልጅሽን እግዚአብሔር ይማርልሽ። አስቤበት ደውልልሻለሁ። መኮንን ልጄ ታማብኛለች። እባክህ ለልጅ ስትል እባክህ ልጄን አድንልኝ። የምትፈልገውን ነገር አድርግ። የምትፈልገው ይሄንን አይደል? ሴትነቴን አይደል? እባክህ መኮንን ለልጄ ስትል። ሰምቼሻለሁ ጸደይ፣ ደውልልሻለሁ። እባክህ መኮንን ለልጄ ስትል። ምን እንደው ቁልጭ እንደል እንደው ፍጥጥ ነኝ። ወንድሜ ልጄ እኔንም እየተኛችልኝ ሊያልቅ እንዴት ሆነስ ጥሩ እንዴ? እኔ አሁን ልነሳና ቤት እስኪያለስ በዛ ወደ በልጅ ለቀና አፍሽ ላይ ጣል የምታረግ ላምጣ። እሺ ወንድሜ ሂድ። እሺ በሉ ተበላቱ አያ። እሺ እሺ ነይ ወይ ያው ቃል በገባውልህ መሰረት ቃሌን ጠብቄያለሁ። አንተ የሚገባውን አድርገሃል። አመሰግናለሁ። ይሄውና። አረ እንዴ አለቃ፣ ምን ነው እህቷን ትፈልጋታለህ? ምን ነው ገንዘቡ በዛብኝ እኮ። ምንም ችግር የለም። አዲስ ነገር ከተፈጠረ እንግዲህ ደውላለሁ። ያው ያንተው ነኝ። ምንም ችግር የለም። አመሰግናለሁ። ቴንክ ዩ። እሺ ሰላም። ይኸውልሽ ጸደይ፣ ማክቤልን ያጋጠማት ችግር አልፎ አልፎ በሀገራችን ህጻናት ላይ የሚስተዋል ችግር ነው። አብዛኛውን ጊዜ ህጻናት እንደዚህ አይነት ችግር የሚያጋጥማቸው ቤተሰብ መሀል አለመግባባት ሲኖር ወይም ደግሞ የቤተሰብ ክትትልና ድጋፍ በበቂ ሁኔታ ሳያገኙ ሲቀሩ እና አንዳንዴ ደግሞ ከአቅም በላይ የሚያስጨንቅ ነገር አእምሯቸው ላይ ሲፈጠር ነውና በተቻለ መጠን ህጻኗን ከሚያስጨንቃት ነገር ማራቅ ይኖርብሻል። እሺ። ከዛ በተረፈ ያው ህክምናዋንም ከጨረሰች በኋላ የእናትና የአባት ክትትል ያስፈልጋታል። ይህ ግዴታ ነው።
ግልጽ ነው አይደለ? እሺ ዶክተር፣ ልጄ ብቻ ምንም እንዳትሆንብኝ። ዶክተር ትንሽ ብር ጎሎኝ ነበር። ቀሪ ክፍያውን እስከማመጣ ድረስ ልጄ ክትትሏን ብትጀምር። ባይዞ ከትናንትና ጀምሮ ክትትሏን እያደረገች ነው። መደረግ ያለበትን ነገር ሁሉ እያደረግንላት ነው ያለ ነው። ክፍያ መፈጸሙንም ሰምቻለሁ። ማለት እኛ ክፍያ አልፈጸምንም እኮ። አሁን ግልጽ አድርጌ ልነግርሽ አልችልም፣ ግን ዋናው ነገር ማክቤል የምትታከምበትን ክፍያ ተፈጽሟል። መደረግ ያለበትን ነገር እያደረግንላት ነው። ማለት እንዴት? ማን ማለቴ ማን? እንዴት? ዋናው የእሷ መዳን ስለሆነ ሌላው ነገር ሊያስጨንቅሽ አይገባም። እሺ እንዴ ማክዋ የኔ መብራት በራሽልኝ ማ እሳ ያሽ እሳ ዲብግነ ይወ አንቺው እንዴ ምን ይሳናል? አንተው እንዴ ምን ይሳናል? ገትዬ እናቴ ሄዳ ነው። እናትሽ ዶክተርሽን እያወጋኝ ነው። ለማክዋ መመዲያን ልስጣት አለዩ ለማክዋ ምን የሚጠጣ የሚበላ ልስጣት እያለዩ ነው። እነሆ ይችት አጁ ነቀልሽ እኔ እናት ነቀሽልኝ። ልሞት ነው እንዴ? እስማ ማን ነው ደግሞ እንደዚህ ያለሽ? እና ለምን ታለቅሻለሽ? ደስ ብሎኝ ነው እናቴ፣ ደስ ብሎኝ ነው። አንቺው አቦ እንደው ዶክተሩ ስንታውቶ ሲያበቃ ምንድነው እንደው መልሰሽ ታጥቦጭቃ እንደው አንቺስ እንደው ተቆጫጣሽ ሞህነሻል እንደው ምትነፋረጊው ሞጃይቱን ላይ አታስጨንቂያት እየተጨንቀሽ ራቦ ትንሹና ትልቁም ተምታታ እንዲህ አለም ያለ እንግዲህ እንዲህም ሲሆን ይመሳል። እሺ እንዴት ናችሁ? ዛሬ ሰላም ነሽ? አለ ማፊ እንዴት ነሽ? ቆንጆ ነው አይደል ለውጥሽ? አዎ እየተሻላት ነው ያለው። ጸደይ ትንሽ የተጨናነቅሽ ትመስያለሽ። ኧረ እኔ ደህና ነኝ ዶክተር፣ እሷን ብቻ ይሻላት እንጂ። አዎ ይሻላታል። አይ ፕሮግረሷም ጥሩ ነው። ብዙ መጨነቅ የለብሽም። ያንቺ መጨነቅ ደግሞ እሷንም ነው የሚያስጨንቃት። እሺ ዶክተር። ጥሩ ትሆናለች። እየመጣሁ አያቸዋለሁ። ማኪ ይሻልሻል። በቃ እሺ፣ እየመጣሁ አይሻለሁ። ቻው። እሺ እሺ። እንግዲህ ዶክተር ዛሬ የመጣሁት ላመሰግንሽ ነው። ከምንም በላይ ወደ ራሴ እንድመለስና ወደ ጤንነቴ እንድመለስ ስላደረግሽ በጣም ነው የማመሰግነው። እኔ እንጂ ማመስገን ያለብኝ ጎበዝ መምህር እኮ ስለ ተማሪዎች የሚጨነቀው ያስተማርኩትን ይዟል ወይም አልያዙም አይደለም፣ ያስተማሩን ተግባራዊ አድርጎ ራሱን ወይም ሌላ ሰው ሲለውጥ ሲመለከት ነው። ለዚህ ደግሞ ምሳሌ አንቺ ነሽ እና ጠንካራ ሴት ነሽ። እኔን ያጎበሽኝ አንቺ ነሽ። የአንቺ ጥንካሬ ነው እኔን ያጠነከረኝ። እንደውም አንድ የነገርሽኝ ነገር በጣም ትዝ ብሎኝ፣ በተለይ በእሱ ሀሳብ ደግሞ በጣም ጠንክሬያለሁ። የሆነ ጊዜ በጣም ከባድ ነው አመመኝ። በአመመኝ ሰዓት አንቺ የነገርሽኝ ሀሳብ ነበር። ለካ እውነትም እኛ የምናየው ህመማችንን ብቻ፣ ግን አንቺ በመታመምሽ አንቺ በመውደቅሽ የሚታመም የሚወድቅ ሰው አለ። ለካ እኔም ልጄ እኔ ሲያመኝ ያማት ነበር። የእኔ ፊት ሲጠቁር የእሷን ፊት ይጠቁር ነበር። እኔ ስከሳ ለካ ልጄ አብራኝ እየከሰች ነበር። እኔ እሱን አላስተዋልኩም እና አንቺ የዛን ሰዓት የነገርሽኝ ነገር ትዝ አለኝ። የእኔ መኖር ለካ የሌላም ሰው መኖር ነው። የእኔ ጥንካሬ ለካ ለሌላም ሰው ጥንካሬ ነው። አንዳችን ለሌላኛችን ትልቅ መሰረት መሆናችንን
አንቺ በነገርሽኝ ሀሳብ ነው የገባው። ስለዚህ ዶክተር አመሰግናለሁ። እኔም በማየቴ እኔ በጣም ደስተኛ ነኝ። እንግዲህ ከዚህ በላይ ጠንክሬ ጎበዝ ሆኜ እንደምታይኝ ተስፋ አለኝ። እንኳን አብሮ ደስ አለን። ማክቤል ተሻለሽ? ጎበዝ ወንድሜ ባጃጅ ውስጥ ኧረ በጭራሽ እኔ እሸኛችኋለሁ፣ ችግር የለም። አይ አመሰግናለሁ፣ ይበቃል። ኧረ ምንም ችግር የለውም። ምንም ማድረግ ባልችል እንኳን ይሄን ላድርግ። ምንም ነገር ማድረግ ባልችል? እሺ ወንድሜ መኪና ውስጥ እሺ ነይ። ጸደይ ግቢ። ይቅርታ መኮንን፣ አንዴ እናውራ። የግዳው መሆን መቻል አለበት? ሌላ ጊዜ መሆን አይችልም? ይኸውልህ መኮንን፣ ቢሆን ደስ ይለኝ ነበር፣ ግን እኔ ከባሌ ውጭ ማንም እንደሆን አልተፈጠርኩም። ስለዚህ በጣም አዝናለሁ። ጸደይ፣ የምናጣቸው ነገሮች ሁሉ የኛ ስህተት ሳይሆን የኛ ስላልሆኑ፣ አንቺ ደግሞ ጥሩ እናትም አባትም መሆን ስለምትችይ የግድ አባት ያስፈልጋት። እሺ ብሩን ሰርቼ እከፍልሃለሁ። ይሄ መልስክ ነው። ችግር የለውም። የወታደርን ሚስት ልጅ መርዳት የኔ ግዴታ ነው። ያቆየናቸው ነው። ምግብ። እሺ አመሰግናለሁ። እኔ አረ ጥቁር እንግዲህ ያመጣል።
ጸደይ እንኳን ደስ ያለሽ። ባለቤትሽ መጠነኛ ጉዳት ቢደርስበትም በጤና ወደ ቤቱ ተመልሷል። አየሽ እዚህ ምስራ አንተው እንደው ወገኔ ቋብ ወንደው የዛ የሳተና የአገር ወዳዱ የቆራጡ ጀግና ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ እኛ እየቆሰልን እኛ እየደማን እኛ እየሞትን ሀገራችንን ኢትዮጵያ እናስቀጥላለን። ይቅርታ ልጠይቅሽ። ከዚህ ታስባለኝ አይደለም ዘዴ ይቅርታና መርዶ በጠዋት የሚነገረው ሲባል ሰምቻለሁ። ስንት ልከፍልሽ ነው በዚህ በገንዘብ ይሻል? እሱንም ሰምተሻል? እንደሱ እኮ አልነበረም መጀመሪያ ዘዴ። እሺ እንደምጣ ወይስ ወጣት? አይ ግድ የለም ይቅርታ ለጠያቂው ሳይሆን ላደረጊው ነው ረፍቱት ይኝ ነበር። እሱን እኮ አስታውሼ እኮ ነው። ይቅርታሽ። እሺ ይቅር ለእግዚአብሔር። ጀግና ወልደሻል ኢትዮጵያ ኩሪ ሰራዊታችን መከላከያ ሞገስ ክብራችን የኛ መለያ ፍቅር ጀግንነት ኢትዮጵያ ክብር ዘባችን መከላከያ
የወገን ኩራት የሀገር አለኝታ የወታደር ልጅ ነኝ የዛ የሳተና የአገር ወዳዱ የቆራጡ ጀግና ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ የወታደር ልጅ ነኝ የዛ የሳተና የአገር ወዳዱ የቆራጡ ጀግና ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ ቢባይ ላገሬ ላገሬ የወታደር ልጅ ነኝ የዛ የሳተና የአገር ወዳዱ የቆራጡ ጀግና ቢባይ ላገሬ ላገሬ 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 ቢባይ ላገሬ ሰከላ ቲዩብ ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ